ሰላም ጋይስ፣ ዛሬ ደግሞ ይጠቅማችኋል ብዬ ያሰብኩትን ነገር ላካፍላችሁ ነው የመጣሁት። እነዚህ እዚህ ጋር አራት ፕላትፎርም የምታያቸው ማለት ነው፣ እዚህ ጋር ያሉት ገንዘብ መቀበያ ናቸው፣ ልክ እንደ ፔይፓል ማለት ነው። እና እነዚህ የሚጠቅሙት ምንድን ነው? የትኛውን ፕላትፎርም ላይ ብር ሰርታችሁ ማውጣት ስትፈልጉ በእነዚህ በኩል ነው። ምክንያቱም ቀጥታ ወደ ዳይሬክት ወደኛ ሀገር የሚልኩት ተወሰኑ ካልሆኑ በስተቀር አብዛኞቹ እነዚህን አካውንት ነው የሚጠይቁት። ግንባር ቀደም ፔይፓል ሆኖ ሳለ ማለት ፔይፓል እኛ ሀገር ስለማይሰራ፣ ስለዚህ በእነዚህ በኩል ብራችሁ መቀበል ትችላላችሁ። እነዚህ ምንድን ናቸው? ህጋዊ መንገድ አድርጎ ይልክላችኋል ማለት ነው። እዚህ ጋር የመጀመሪያውን ግሬይ ስንመጣ ግሬይ የሚባለው አካውንት ላይክ ኢትዮጵያ ውስጥ ሆናችሁ የዩኤስኤ አካውንት መጠቀም ማለት ነው። እሱ የእናንተን አይዲ ካርድ እና ፕሩፍ አድሬስ ተቀብሎ ዋስ ሆኖ ዩኤስኤ አካውንት ይሰጣችኋል ማለት ነው። ስለዚህ በሱ መልክ ብራችሁ የገባውን ብር ወደ ኢትዮጵያ ይልክላችኋል ማለት ነው፣ ቀጥታ ማለት ነው። ልክ እንደ ዌስተርን ዩኒየን ዳሀብሽን አይነት ማለት ነው። የራሳችሁ አካውንት ናምበር አለ፣ የራሳችሁ ቪዛ ካርድ ይሰጣችኋል። በቃ ውጭ ሀገር ሆናችሁ ዩኤስኤ አካውንት መጠቀም ማለት ነው። ኤርቲ የሚባለው ደግሞ እዚህ ጋር ዘ ዲጂታል ዶላር ዋሌት ሆኖ፣ ይሄ ደግሞ የሚለየው ምንድነው? ፒቱፒ ያለው ፒቱፒ ልክ እንደ ክሪፕቶ ከረንሲ ፒቱፒ ያለው በዛ ላይ ደግሞ ፈጣን ነው። ከዛ ልክ እንዳልኳችሁ የትኛውም ጌም ተጫውታችሁ ሜክ አድርጋችሁ ብር ሊሆን ይችላል፣ የትኛውም ላይ ፕላትፎርም ይገኛል ቶሎ ማለት ነው፣ እንደ አማራጭ ከፔይፓል ቀጥሎ። ስለዚህ ይሄ ልክ እንደነገርኳችሁ ፒቱፒ ያለው ከ400 በላይ አማራጮች የክፍያ እንትን አጋር አሉት። ፓይኖር ስንመጣ ደግሞ ምርጥ ከሚባሉት ከፔይፓል ቀጥሎ ፓይኖር ነው። የራሱ እንትን አለው፣ ቨርቹዋል ካርድ አለው፣ ይሰጣችኋል። በቃ ይሄ ደግሞ ምንድነው ደስ የሚለው ነገር፣ ልክ አሁን ቲክቶክ ውስጥ ገቡ ከፔይፓል ቀጥሎ እሱ ፓይኖር ነው ያለው። ወደዚህ አካውንት ታስገቡና ወደ ፓይኖር፣ ከዛ ቀጥታ ደግሞ ወደ ውስጥ ሀገር ላሉት ባንኮች ይልክላችኋል ማለት ነው። ይሄ ምን አለ መሰላችሁ፣ ብዙ ቦታ ላይ ታገኙታላችሁ። ፓይኖር የትኛውም ላይ ሲገቡ፣ የትኛውም ፕላትፎርም ላይ እንደ አማራጭ ያመጣላችኋል። ልክ አፕወርክ፣ ፋይቨር የትኛውም ላይ ቶሎ ይገኛል። ይሄ እዚህ ጋር ዊስ የሚለው ደግሞ መጨረሻው ምን አለ መሰላችሁ፣ ይሄ ደግሞ ፈጣን ነው። ልክ እንደ እንትን ነው፣ እንደ ግሬ ሆኖ ይሄ ምንድን ነው የሚለየው? ቪዛ ካርድ አለው። እኛ ቪዛ ካርዱ እኛ ሀገር አይሰራም፣ ግን በተወሰነ መልኩ ይቆራረጣል። እኛ ሀገር ይቆራረጣል ስላችሁ በደንብ የእኛን ሀገር አክሴፕት አላደረገውም፣ የተወሰነ እንትን ይቀረዋል። ግን በቃ ምንድነው ይሄ ልክ ስዊፍት እንትን ኮድ ተጠቅሞ አካውንታችሁ ወደ እኛ ሀገር ወደ ውስጥ ሀገር የሚልክ ማለት ነው የዊስ የሚባለው። ልክ አሁን ኤርቲም ላይ ገብታችሁ ወደዚህ መላክ ትችላላችሁ፣ ወደ ዊስ የሚባለው። ግሬ ላይ ሲገቡ ወደ ዊስ መላክ ትችላላችሁ። ፓዮኖር ላይም ሲገቡ እንደዚህ፣ ኤርቲም ላይም ፓዮኖር ይገኛል። እርስ በርስ የተገናኙ ናቸው። እና ግሬ እና ፓዮኖር የሚባሉት የራሳቸው ቪዛ ካርድ ይሰጧቸዋል። የግሬ ፍሪ ነው፣ አንዳንዴ $1 ይጠይቃል፣ ብዙ ጊዜ እንትን ነው ፍሪ ነው። ከዛ እነዚህን ለመክፈት የሚያስፈልጋቸው አንድ ነገር ምንድን ነው? ከናሽናል አይዲ ቀጥሎ ፕሩፍ አድሬስ ነው። ፕሩፍ አድሬስ ከሌለ አይቀበሏችሁ። ናሽናል አይዲ ብቻ በቂ አይደለም፣ ፕሩፍ አድሬስ ማረጋገጫ ማለት ነው። እሱን ደግሞ ከሌላችሁ ያው እንዴት እንደምታገኙ የሆነ ቪዲዮ አጭር ቪዲዮ ሰራላችኋለሁ። ግን ካላችሁ ፕሩፍ አድሬስ ደግሞ ያው እዛ የምትኖሩበት አካባቢ ከናሽናል አይዲ ጋር የሚዛመድ በቃ ተመሳሳይ የሆነ ማለት ነው። የባንክ ስቴትመንት ሊሆን ይችላል። በደንብ ስቴትመንቱ ስላችሁ ደረሰኙ ሳይሆን ስቴትመንት ሙሉ ፋይላችሁ የሚያሳይ እነዚህ ካላችሁ በቃ የትኛውም ላይ ብር ካላችሁ መቀበል ትችላላችሁ ማለት ነው። ከዛ ቀጥሎ ደግሞ ወሳኙ ነገር ምን አለ መስላችሁ? ከክሪፕቶ ከረንሲ ከባይናንስ፣ ከባይቢት፣ ኦኬክስ ከሌሎች ኤክስቼንጅ ማለት ነው ወደ ግሬ እና ኤርቲም ማስገባት ይችላል። ፓዮኖር እና ዊስ አይቀበሉም፣ ባና ያደርጋሉ። ኤርቲም እና ግሬ ግን መቀበል ትችላላችሁ። ልክ አሁን ለምሳሌ ፒቱፒ ተዘጋ አይደል? አሁን መሸጥ ካልቻላችሁ ባይናንስ ላይ ወይ ኦኬክስ ያላችሁን ዩኤስዲቲ ወደ ግሬ እና ኤርቲም ልካችሁ ከሱ ደግሞ እነሱ በህጋዊ መልክ ደግሞ ወደ እናንተ ዩኤስዲ ወደ ውስጥ ሀገር ላለው ሲቢኢም ሊሆን ይችላል አቢሲኒያም መቀበል ትችላላችሁ ማለት ነው። ገዢ ካጣችሁ የሚጠቅመው ይሄንን ነው። እና እነዛ ደግሞ አይቀበልም ክሪፕቶ ከረንሲ። እነዚህ ፍቃድ አላቸው፣ እዛው የተሳሰረ ናቸው። ስለዚህ ላሳያችሁ እንዴት እንደሆነ